ደውይለት ከፈለግሽ። አንተ እንዳትላትም እንዴ? እንዴት ነው የሚያደርጋት? እሺ 5 ደቂቃ ላውራ። 5 ደቂቃ ብቻ አትሺም። ይቅርታ አንዴ። እሺ አንተም እንደማትል አውቃለሁ። ደግሞ ያንተ ፍላጎት ነው ዋናው አይደል? ከሰው ጋር ሆኖ እንዴት ነው እንደዚህ ልታወሪው የምትችይው? አብርሃም አንድ በላት እንዴ! እንደዚህ አይነት ኦዲየንስ አለ እንዴ? ሌላ ነገር እኮ አይደለም። 5 ደቂቃ ላውራ። አይ ስነ ስርዓት፣ አሁን በጣም አበዛሽ። ይቅርታ ስነ ስርዓት፣ እግዚአብሔርን ስነ ስርዓት። በቃ ይበቃሻል። እውነት እኔ እንደዚህ ጓብዬ ምናምን መናገር አልችልም። አብርሃም በነበርክበት ቦታ ቁጭ ቪዲዮአችንን መጨረስ እንችላለን። እና አሁን እሷ ደስ ስላላላት አንዴ ብቻ ጉንጭን ስሜ ልጅት አድናቂው ብቻ ነሽ ግን ያምሻል። ጉንጭን ልሳምህ እዚህ ማውራት እኮ ምንም ችግር የለውም፣ ግን ደግሞ እሷ ባትኖር ደስ ይለኛል እኮ። ጉዳዩ ምንድን ነው? አንደኛ እንደዚህ መንካታችን ይቅርታ አድርጊልኝና፣ ሁለተኛ ደግሞ የታውቀሽው እንደዚህ ነው። ጀመር ዞር ወደዛ፣ እዚህ ጋር ሆነሽ ማናገር ትችያለሽ። ይቅርታ አብርሃም ደግሞ መናገር የምትፈልገው ነገር ካለ ተናገራት። ዞር በል ወደዛ። አይደብርሽም እንዴ አንቺ? አንዴ ስሚኝ ወይ አንዴ ምንድነው እንደዚህ መደባበስ ምናምን? በቃ ያምሻል እያደረግሽ ያለሽ ነገር ገብቶሻል? እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂም? ወዴት ነው እጅሽ የምታነሺ እኮ? በቃ ስነ ስርዓትሽን ይዘሽ ቁጭ በይ እንዴ። ከዚህ በላይ ስነ ስርዓት አስፈቀድኩሽ እኮ። አንቺ እኮ ነሽ ስርዓት ያልገባሽ። እና እንደዚህ መነካካት ምናምን ታውቂዋለሽ። ስለምወደው